ይህ የፖለቲካው ዓለም አይረሴ አምባገነን መሪዎች እኩይ የእግር ኳስ ተግባር ነው። ሃይማኖት፣ ዘር፣ ጎሳ፣ ቀለምን በማይለየው ማህበራዊ ፋይዳው በጎላው የዘመናችን ቁጥር አንድ ተወዳጅ ስፖርት እግር ኳስ ፍቅር ወድቀው ለኮከቦቹ ጥበብ ተገዝተው ያሻቸውን በማናለብኝነት የፈጸሙ የእግር ኳስ ስፖርት ጨዋታን በመጥፎ ድርጊታቸው ጥላሸት የቀቡ ለምን ተሸነፋችሁ ብለው ተጫዋቾቻቸውን ሰቅለው የገረፉ ያንገላቱ ያሽማቀቁ ከሀገር እንዲኮበልሉ ያደረጉ ሽልማቶችን መልሰው የነጠቁ ለፈለጉት ቡድን ውጤት የቀለበሱ እነርሱ ባሻቸው መንገድ የእግር ኳስ ህግን የቀየሩ ዳኞችና የስፖርት ባለስልጣናትን ቤተ መንግስታቸው ድረስ አስጠርተው ያስገረፉ የዓለማችን አምባገነን መሪዎች አስገራሚ አዝናኝ አለፍ ሲልም አሸማቃቂ የእግር ኳስ ታሪኮችን ትሪቡን ዛሬ በኮከቦች ገጹ ይመለከታል። WTF وضع فخور مجال محمد عملية ከሳዳም ልጅ ኡደይ ሁሴን እንጀምራለን። ኡደይ ዛሬ በህይወት የለም። አባቱን ተከትሎ ታሪክ ከማይዘነጋቸው መጥፎ ተግባሩ ጋር ይህንን ዓለም እንዲሰናበት ተደርጓል። አሜሪካ ደግሞ ለቀድሞዎቹ የኢራቅ አምባገነን ሰዎች ውድቀት ዋና ተዋናይ ሳዳም ሁሴንና ልጃቸው ኡደይ በስልጣን ዘመናቸው በሀገራቸው እግር ኳስ ተጫዋቾች ላይ ወደ ፈጸሙት በደል እንመለስ። በ2002 የኮሪያ ጃፓን የዓለም ዋንጫ ለማለፍ የኢራቅ ብሔራዊ ቡድን የማጣሪያ ጨዋታ ያካሄደ ነው። በማጣሪያው ኢራቅ ምድቡን ማለፍ ሳትችል ቀረች። በውጤቱ የተበሳጨው ኡደይ ታዲያ 23ቱንም የኢራቅ ብሔራዊ ቡድን ተጫዋቾች ቁልቁል ተዘግዝቀው ውስጥ እግራቸውን እንዲገረፉ አደረገ። አሰልጣኞቹንም ለቀናቶች ከቤተሰቦቻቸው አርቆ የባግዳድ እስር ቤቶችን እንዲያጸዱ አዘዘ። በጊዜው የነበሩ የፌዴሬሽን ባለስልጣናትንም ከፍተኛ ወጪ ላታልፉ ለማጣሪያው ጨዋታ አስወጣችሁም በሚል ሰበብ ንብረቶቻቸውን ነጠቀ። ወደ እስር ቤትም ወሰዳቸው። ሻሪር ሃይደር የቀድሞው የኢራቅ ብሔራዊ ቡድን ተጫዋች ነው። ስለ ሳዳም ሁሴን ልጅ ኡደይ ጭካኔ ለፎርፎርቱ ሲናገር በአንድ የማጣሪያ ግጥሚያ ኢራቅ ከካዛኪስታን ትጫወታለች። በጨዋታው ኡደይ በስቴዲየም ተገኘ። ሁላችንም ብርክብር ካለን ደግሞ ዛሬ ከተሸነፍን ምን ያደርገን ይሆን ስንል ስጋት አደረብን። አንጫወትም ብንል ለህይወታችን አደጋ ነው። አማራጭ የለንም። ወደ ጨዋታው ገባን። ኡደይ የሚጎዳ ተጫዋች አይወድም። ብትጎዳ እንኳን እርሱ ካለ መቀጠል ግድ ነው። በጨዋታው መሃል በቀይ ካርድ ወጣው። በመልበሻ ክፍል ማታ ለሚጠብቀኝ ስቃይ ስቅስቅ ብያለቀስኩ። ሃይደር ይቀጥላል። ኡደይ ማታ በፈርጣማ ጠባቂዎቹ እኔንና ደካማ እንቅስቃሴ ያሳይተዋል ያላቸውን የቡድን አጋሮቼን አስጠፍሮ ወደ ቤቱ አስመጣን። በቆነጃጀት ሴቶች ተከቦ አገኘነው። እንዳየን ፊቱ ተለዋወጠ። እናንተ የማትረቡ ከሃዲዎች አለን። እኔን በባዶ እግሬ በሳት በጋሉ ሚስማሮች ላይ አስኬደኝ። ጀርባዬ እስኪደም አስገረፈኝ። ሞቴን ተመኘው። ይሄን ሁላ ይሆንኩት ለምን እኔ ፊት በቀይ ካርድ ወጣ ብሎ ነው። ሃይደር ይቀጥላል። በቡድን ጓደኞቼ ላይ ተመሳሳይ ተግባር ፈጸመ። ኡደይ ያባቱ ሳዳም ሁሴን ስልጣንን ተመክቶ በኢራቅ እግር ኳስ ላይ ብዙ በደል ፈጽሟል ይላል ሃይደር። እግር ኳስን 90 ደቂቃ ቁጭ ብሎ በትግስት መከታተል አይችልም። አንዳንዴ በጨዋታ መሃል 70ኛው ደቂቃ ላይም ስቴዲየም ሊመጣ ይችላል። የሚደግፈው ቡድን ከተመራ ውጤት ያስቀይራል። ይህንን የማይፈጽም ዳኛ ከተገኘ ዋጋውን ያገኛል። ራሱንም የሀገሪቱ የስፖርት ሚኒስትር የኢራቅ እግር ኳስ ፌዴሬሽን ፕሬዝዳንትና የኦሎምፒክ ኮሚቴው በላይ ጠባቂ አድርጎ ሾሟል። አባቱን የሚቃወሙ የኩርድ ደጋፊዎችን በስቴዲየምም አስገድሎም ያውቃል ሲል ሻሪር ሃይደር የቀድሞው የኢራቅ ብሔራዊ ቡድን ተጫዋች በኡደይ ጭካኔ የአካል ጉዳተኛ ሆኖ የቀረበት አጋጣሚውን በጥልቅ ሐዘን ስሜት ያስታውሳል። አድማጮች በእግር ኳስና አምባገነኖች አስገራሚ ታሪክ መሰናዷችን ከኡደይ ሁሴን ወደ ኮሎኔል ጋዳፊ ልጅ ሰኢድ ጋዳፊ እንውሰዳችሁ። የቀድሞው የሊቢያ መሪ ጋዳፊ የማራዶና አድናቂ ናቸው። ኤልዲያጎን ወደ ትሪፖሊ 1999 ላይ አስመጥተውም ያውቃሉ። በማራዶና ጥበብ ኳስ የወደዱት ጋዳፊ 14 ሚሊዮን ፓውንድ ከፍለው በጊዜው በጁቬንቱስ የባለቤትነት ድርሻም ገዙ። በሀገራቸው እግር ኳስን ለማነቃቃትም ጥረት ጀመሩ። እንደ አባቱ ኳስ የሚወደው ልጃቸው አልሰኢድ ጋዳፊ
ታዲያ የአባቱን ስልጣንና ሀብት ተመክቶ ተጫዋች መሆን አማረው። ራሱን የሊቢያ ብሔራዊ ቡድን አምበል አድርጎም ሾመ። የተቃወመው የለም። ኤልሰይድ ጋዳፊ በዚያ አላበቃም። ወደ ጣሊያን አቅንቶም ከፍተኛ ገንዘብ ከፍሎ ለፔሩጂያ መፈረሙን አስታወቀ። በአንድም የካልቾ ኢታሊያ የነጥብ ጨዋታ ግን አልተሰለፈም። የቀድሞ የሊቢያ ብሔራዊ ቡድን አሰልጣኝ ፍራንኮ ስለ ጋዳፊ ልጅ አልሰይድ ይናገራሉ። አባቱ ጋዳፊ እንደርሱ አምባገነን አይመስሉኝም፣ እርሳቸው እግር ኳስ የሁሉም ስፖርት ነው ይሉ ነበር። አልሰይድ ግን ጆሮ የለውም። ከአባቱም እንደፈለገ እንዲሆን ፍቃድ ነበረው። ለአፍሪካ ዋንጫ ማጣሪያ የተዘጋጀን አልሰይድ ወደ እኔ መጣ። በዚህ ብሔራዊ ቡድን መጫወት ፈልጋለሁ። ከዛሬ ጀምሮ አንተ ባትመርጠኝም እኔ ራሴን መርጫለሁ። የሀገሬ አምበልም ነኝ። ውሳኔን ካልተቀበልክ ለቀ መሄድ ትችላለህ አለኝ። ገረመኝ። ኳስ ይወዳል እንጂ በፍጹም ተጫዋች መሆን አይችልም። ግን አማራጭ አልነበረኝም። አሻፈሬ ብል የሚጠብቀኝን አውቀዋለሁ። እናም ወደ ቡድናችን መጣ። ተጫዋቾቹ ገና እንዳዩት የነበራቸው ህብረት ጠፋ። ኋላ ላይ ግን አቅሙን አወቀ መሰል ተመልሶ ወጣልን ይላሉ የቀድሞው የሊቢያ ብሔራዊ ቡድን አሰልጣኝ ፍራንኮ ስለ ጋዳፊ ልጅ ኤልሰይድ ሲናገሩ። 1965, dans l'ex-Congo belge, un coup d'état militaire porte au pouvoir un certain Mobutu Sese Seko. ማቡቱ ሲሲ ሴኮ ስፖርት የሚወዱት አምባገነን መሪ ሀገራቸው ዛይርን የአፍሪካ እግር ኳስ መገናና ለማድረግ አለሙ። ህልማቸው ድንገት በንጉሱ ቀዳማዊ ኃይለ ሥላሴ ፊት ሆነ። 1968 ኢትዮጵያ የአፍሪካ ዋንጫውን አስተናገደች። ጋናና ኮንጎ ለፍጻሜ ደረሱ። ንጉሱ አዲስ አበባ ስቴዲየም ተገኙ። ኮንጎ 1-0 አሸነፈች። አፍሪካ አዲስ ሻምፒዮን አገኘች። ማቡቱ ከልብ ፈነጠዙ። ሻምፒዮን ቡድናቸውን በኪንሻሳ ተቀበሉ። የጀግና አቀባበልም አደረጉ። ሰውየው የዋዛ አልነበሩም። በጊዜው ወደ ሀገሪቱ በትረ ስልጣን ሊንደረደሩ ያማማቁ የነበሩት ሰው የላቀ ተቀባይነትን ስፖርትን ተጠቅመው በህዝባቸው ዘንድ ማሳደሩ። ዛይር የአፍሪካ ዋንጫውን ድል ደገመች። በታሪክ ለመጀመሪያ ጊዜም ለዓለም ዋንጫው አለፈች። ማቡቱ በብሔራዊ ቡድን ውጤት ጮቤ ረገጡ። ጀግኖቹ የሌኦፓርድ ተጫዋቾችን አኮራችሁ ብለው መኪናና ቤትም ሸለሙ። በጊዜው የማቡቱ ሚኒስትሮች ቅናት አደረባቸው። ማቡቱ ግን ከዓለም ዋንጫው በፊት ብሔራዊ ቡድናቸውን ወደ ብራዚል ልከው እንዲዘጋጅ አደረጉ። የውጭ ሀገር አሰልጣኝም ቀጠሩ። የዛይር የዓለም ዋንጫ ምድብ ድልድል ከስኮትላንድ፣ ብራዚልና ዩጎዝላቪያ ጋርም ሆነ። ዛይር የአፍሪካ የወቅቱ ምርጡ ቡድን ጥቁሮቹን ወክሎ ለመጀመሪያ ጊዜ በሚቀርብበት የዓለም ዋንጫ መላ አፍሪካውያንን የሚያኮራ ታሪክ ልጆቻቸው እንደሚሰሩ ማቡቱ ተማምነዋል። ብራዚል ከነፔሌ በኋላ ደክሟል። አውሮፓውያኑን እንደምታዋርዱልኝ አልጠራጠርም። ከፍተኛ ሽልማት ይጠብቃቸዋል። ከዓለም ዋንጫው ጉዞ በፊት የማቡቱ ንግግር ነበር በኪንሻሳ ቤተ መንግስት። የአፍሪካ ሻምፒዮን ነበርን፣ ግን በቃ አልቻልንም። በሀገር ቤት ሁሉም በእኛ አዝኗል። ፕሬዝዳንታችን ማቡቱ በጣም እንደተቆጡ ተነገረን። ማቡቱ አንድ መልእክትም ላኩ። በስኮትላንድ 2-0 ተሸነፋችሁ፣ ዝም አልን። ዩጎዝላቪያ 9 ያገባችብን፣ ይህ ውርደት ነው። መላ አፍሪካውያንን አንገት አስደፋችሁ። ህዝባችን ከናንተ ብዙ ይጠብቅ ነበር። መፎካከር እንኳን ተሳናችሁ። ቀጣዩ ሶስተኛ ጨዋታ ከብራዚል ነው። በዚህ ጨዋታ መሸነፋችሁ እርግጥ ነው፣ ግን ከ4 በላይ ጎል ከተቆጠረ ወደ ሀገር ቤት እንዳትመለሱ፣ አዋርዳችሁናል፣ መግቢያችሁን ፈልጉ አሉ። የማቡቱ ቃል አቀባይ ከፕሬዝዳንታችን የተላከልንን መልእክት አስተላልፎ እንደጨረሰ ሁላችንም ተሸማቀቅን። እስከዛሬ የፈጠርነው ውለታ ባንዴ ተዘነጋ ስንላዘንን። ኪንሻሳ በፍራቻ ደረስን። ማቡቱ ምን እንደሚሉ ጠበቅን። ከአውሮፕላን ሳንወርድ የተሸለምነው ቤትና መኪና እንደተነጠቅን ተነገረን። ነገሩ ለጥቁር አፍሪካውያን የእግር ኳስ ኮከቦች በር የከፈተ ግን ብዙ ጣጣ ለሀገራቸው ውለታ በሰሩ የዛይር ተጫዋቾች ላይ ያመጣ አሳዛኝ ገጠመኝ ነው። ዛይርና ማቡቱ ሲሲ ሴኮ el mismo que ataca a los demás y por eso decimos y proclamamos ሁሌ ኤል ክላሲኮ ሲመጣ የሚታወሰው ጀነራል ፍራንኮ፣ አዶልፍ ሂትለር፣ ቤኒቶ ሞሶሎኒ ዱቼ፣ ስታሊን፣ ማቡቱ ሲሲ ሴኮ፣ ቻርልስ ቴለር የመሳሰሉት አምባገነናዊ ስልጣናቸውን ተጠቅመው እግር ኳስን ከበደሉ ባለታሪኮች መካከል ናቸው። የቀድሞው የላይቤሪያ ፕሬዝዳንት ቻርልስ ቴለር ከሀገራቸው እግር ኳስ ኮከብ ጆርጅ ዊሃ ጋር ተጣልተው በማናለብኝነት በሞኖሮቪያ የሚገኘው ዘመናዊ ቪላ ቤቱን አቃጥለውበትም ያውቃሉ። በጊዜው በርስ በርስ ጦርነት
በጦርነት በታመሰችው አገር ሰላም እንዲሰፍን የተንቀሳቀሰው የዊሃን ድርጊት ያልወደዱት ቴይለር አንተ ቅሪላህን አልፋ እንጂ ስለ ፖለቲካ የታውቃለ ብለው ከነቤተሰቦቹ ከሀገሩ እንዲሰደድ አስገድደውትም ነበር። ሌላው አምባገነን ሮበርት ሙጋቤም እግር ኳስ እንደማይወዱ ይነገራል። በቅርቡ እንኳን ሀገራቸው ዚምባብዌ ለአፍሪካ ዋንጫው ማለፏን ተከትሎ ብዙም ደንታ እንዳልሰጣቸው ተገልጿል። ሙጋቤ እግር ኳስ በድጋፍ ሳቢያ ሰዎች ወደ ስሜት የሚከት ለጸብ የሚያነሳሳ ስፖርት ነው ብለው ያምናሉ። በተደጋጋሚም በፌዴሬሽን ስራ ጣልቃ የገቡ ዚምባብዌ ከፊፋ ከፍተኛ ቅጣት መከናነቧ የቅርብ ጊዜ ትዝታም ነው። This land, our land, is our Zimbabwe. የሰሜን ኮሪያው መሪ ኪም ጆንግ ኢል ሌላው እግር ኳስን የሚወዱ አምባገነን ናቸው። ልጃቸው የማንቸስተር ዩናይትድ ደጋፊና የዋይን ሩኒ አድናቂ እንደሆነም ይነገራል። ሰውየው በስልጣን ዘመናቸው እግር ኳስ ከማይዘነጋው ተግባራቸው ጋር ይታወሳሉ። ነገር ወዲህ ነው። ሰሜን ኮሪያ በ1994 የአሜሪካ የዓለም ዋንጫ ላይ ለመካፈል በመጨረሻው ወሳኝ ጨዋታ ከባላንጧ ደቡብ ኮሪያ ልትፋለም ቀጠሮ ተያዘ። የጨዋታው ቀን ደርሶ ሰሜን ኮሪያ በደቡብ ኮሪያ በገዛ ሜዳዋ ተሸንፋ ከዓለም ዋንጫው ተሳትፎ ቀረች። በጊዜው ሽንፈቱን አምነው ለመቀበል የተሳናቸው ኪም ታዲያ የብሔራዊ ቡድን አሰልጣኝ ከኃላፊነታቸው አንስተው የፋብሪካ ወዛደር አደረጉ። አሰልጣኙ ከባድ የጉልበት ስራ እየሰራ በቀን አንዴ ብቻ እንዲመገብ ማዘዙ። ተጫዋቾችንም በተኑ። ከእንግዲህ ሰሜን ኮሪያ በገዛ ሜዳዋ ተጋጣሚዋን ማሸነፍ እስካልቻለች ድረስ ከሀገር ወጥቶ ምንም አይነት ጨዋታ እንዳይካሄድ እገዳም ጣሉ። ኪም በዛ ተግባራቸው ሳቢያ ሀገራቸውን ለፊፋ ቅጣት ዳርገዋል። Alla scuola di Scherma, dove il Duce, sorpreso una ventina di coppie d'allievi nel quotidiano allenamento, የኩባው ፕሬዝዳንት ፊደል ካስትሮ ኳስ ከሚወዱ አምባገነኖች መካከል ናቸው። ሰውየው የማራዶና ወዳጅ ሲሆኑ እንደ ብራዚል የሚያስደስታቸው ቡድን እንደሌለ ይጠቀሳል። በ1998 የፈረንሳይ የዓለም ዋንጫ አሜሪካና ኢራን ሲገናኙ ካስትሮ አንድ መልእክት ለኢራን ተጫዋቾች አስተላለፉ። እናንተ የኢራን ጀግኖች ዛሬ አሜሪካን አዋርዱልኝና ነፍሴን አስደስቷት የሚል። የኢራን ተጫዋቾች ይህንን ከፈጸሙ ሃቫና ድረስ ሙሉ ቡድኑን ጋብዘው እንደሚያዝናኑ ገለጹ። ኢራን ጨዋታውን 2-1 አሸነፈች። በአሜሪካ መሸነፍ የፈነጠዙት ፊደል ካስትሮ ታዲያ በሀገራቸው የቴሌቪዥን ጣቢያ ቀጥታ ስርጭት ቀርበው ለኢራን መንግስትና ሕዝብ የደስታ መግለጫ አስተላለፉ። ጀግኖች ሲሉ የኢራን ተጫዋቾችን ማወደሱ። ፍቃደኛ ከሆኑ በፈለጉበት ቀን ወደ ሃቫና መጥተው እንዲዝናኑ ወጪውንም እርሳቸው እንደሚሸፍኑ ካስትሮ ገለጹ። እንደ ካስትሮ ሁላ ኳስ የሚወደው የፋሺስት አቀንቃኙ ቤኒቶ ሙሶሎኒ የላዚዮ ቀንደኛ ደጋፊም ነው። ዱቼ ላዚዮን ከሮማ በላይ ለማድረግ በተደጋጋሚ የሮማ ተጫዋቾችን አስፈራርቶ አስሮም ያውቃል። የላዚዮ ደጋፊዎች የሮማ ኦሎምፒክ ስቴዲየምን እንዲጠቀሙ የዱቼ ተጽዕኖ ኃያል እንደነበርም ታሪክ ይናገራል። ሙሶሎኒ የሮማ ኦሎምፒክ ስቴዲየም ግንባታ እንዲካሄድ አዘዘ። 1952 የኦሎምፒክ ስቴዲየሙ ተጠናቆ ስራ ሲጀምር ግን ዱቼ በህይወት አልነበረም። ከ1934 እና 38ቱ የጣሊያን ብሔራዊ ቡድን የዓለም ዋንጫ ድል ማግስት በነበረው የዓለም ጦርነት ፋሺስት ሙሶሎኒ ሰለባም ሆነ። የላዚዮ ደጋፊዎች ግን ዛሬም ድረስ ዱቼ በእግራቸው እንዲቆሙ ለዋለላቸው ውለታ ምስጋናቸውን ይገልጻሉ። እንደ ፓውሎ ዲ ካኔዮ ያሉት አወዛጋቢ ተጫዋቾችም የፋሺስት ዘመን አቀንቃኞች መሆናቸውን አሁንም በተለያዩ መድረኮች ሊያሳዩ ሲሞክሩ ይስተዋላል። አድማጮች የእግር ኳስና አምባገነኖች አስገራሚ ተግባር መሰናዷችን በቅርቡ በምዕራብ አፍሪካ በተፈጸመ አንድ አዝናኝ ድርጊት እናበቃለን። ነገር ወዲህ ነው። ባለፈው ዓመት የሞሪታኒያው ፕሬዝዳንት ሙሐመድ አብዱልአዚዝ በሀገራቸው የክለቦች አሸናፊዎች አሸናፊ ዋንጫ ስቴዲየም ይገኛሉ። ጨዋታው በሁለቱ የሞሪታኒያ ጠንካራ ክለቦች በዚየናና ኤሲኤስ ካሲር መካከል ነው። ጨዋታው ተጀመረ። ለ63 ደቂቃዎችም በአንድ እኩል ውጤት ዘለቀ። ፕሬዝዳንት አብዱልአዚዝ 63ኛው ደቂቃ አንድ ትዕዛዝ አስተላለፉ። የፍጻሜው ጨዋታ እንዲቋረጥ፣ ቡድኖቹም በመለያ ምት ይለያያሉ። ምን ነው ተባሉ። ጨዋታው አሰልቺ መሆኑን ገለጹ። እንደሰለቻቸውም ተናገሩ። ትዕዛዛቸው እንዲፈጸም ለዳኛው ማስተላለፉ። የክለቦቹ ተጫዋቾች፣ አሰልጣኞች በፕሬዝዳንቱ ውሳኔ ተገረሙ። የተቃወመ ደጋፊ ግን አልነበረም። ዳኛው በሰውየው ድርጊት ተደናገጡ። እናም የፍጻሜውን ጨዋታ 63ኛው ደቂቃ ላይ አቋርጠው ቡድኖቹ በመለያ ምት እንዲለያዩ አደረጉ። 90 ደቂቃ ኳስ ማየት የሰለቻቸው የሞሪታኒያው ፕሬዝዳንት ድርጊት የእግር ኳሱ ዓለም ቤተሰቦችን አስገረመ። ነገሩም
ከዓለም እግር ኳስ አስገራሚ የአምባገነኖቹ መሪዎች ድርጊቶች ተርታ የሚታወስ ሆነ። እግር ኳስና አምባገነኖቹ የፖለቲካ ሰዎች በትሪቡን የኮከቦች ገጽ بشير كردستان بشير